የካሮት ቅባት ለፀጉራችን እንዴት አድርገን በቤታችን ማዘጋጀት እንዳለብን አሰራሩን ላሳያችሁ መጥቻለሁ ማለት ነው። መጀመሪያ ካሮት አለኝ ማለት ነው። ካሮት አዘጋጅቻለሁኝ። ዘይቱንም አለኝ። ዘይቱንና ካሮት ማዘጋጀት ትችላላችሁ። እንዲሁም ደግሞ ዘይቱን የማታገኙ ልጆች በምግብ ዘይት ማዘጋጀት ትችላላችሁ ማለት ነው። የምግብ ዘይት እዚህ ጋር አለኝ እኔ ዘይቱኑ ስለማይበቃኝ ማለት ነው። ብዙ ልጆች ማለት ነው የካሮትና ዘይቱን ቅባት አሰራሩን የምትሉ ልጆች አላችሁ ማለት ነው። ባለፈው በለቀቁት ቪዲዮ ላይ ሰላም ጤና ይስጥልኝ። ውድና የተከበራችሁ የሀብትሽ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለውን እግዚአብሔር ይመስገን ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልኝ እያልኩኝ ዛሬ በአዲስ ቪዲዮ መጥቼላችኋለሁኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ቪዲዮውን እስከ መጨረሻው አይታችሁ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ ማለት ነው። ዛሬ እንግዲህ የመጣሁበት ቪዲዮ ምንድነው የካሮት ውሃ ወይንም ደግሞ የካሮት ዘይት ለፀጉራችን እንዴት አድርገን በቤታችን ማዘጋጀት እንዳለብን ላሳያችሁ መጥቻለሁኝ ማለት ነው። በባለፈው የሰራሁትን ቪዲዮ ብዙ ሰዎች አይታችሁታል፣ ብዙ ሰው ወዶታልና ብዙ ልጆች የምትጠቀሙ ደግሞ ኮሜንትም የሰጣችኋላችሁ እኔ እየተጠቀማለሁኝ አሪፍ ነው የምትሏላችሁ። እንዲሁም ደግሞ ያሳክከኛል ለኔ አልተስማማኝም የምትሉ አላችሁ። እንግዲህ ለሚስማማችሁ ልጆች አሰራሩን ላላችሁኝ ማለት ነው ገና ላልሞከራችሁትም ካላችሁ አሰራሩን ለምትፈልጉ ልጆች ዛሬ ከመጀመሪያው ጀምሬ እስከ መጨረሻው ድረስ አሰራሩን በደንብ አድርጌ አሳያችኋለሁኝ። አብራችሁ ትከታተላላችሁ ማለት ነው። መጀመሪያ ካሮት አለኝ ማለት ነው። ካሮት አዘጋጅቻለሁኝ። ዘይቱንም አለኝ። ዘይቱንና ካሮት ማዘጋጀት ትችላላችሁ። እንዲሁም ደግሞ ዘይቱን የማታገኙ ልጆች በምግብ ዘይት ማዘጋጀት ትችላላችሁ ማለት ነው። የምግብ ዘይት እዚህ ጋር አለኝ እኔ ዘይቱኑ ስለማይበቃኝ ማለት ነው። እነዚህን ባንድ አድርጌ አዘጋጃለሁ ማለት ነው። እንግዲህ የካሮት ውሃ ብዙ የተመሰከረለት የካሮት ዘይት እንዲሁም ብዙ የተመሰከረለት ነው ለፀጉር ማለት ነው። ብዙዎቻቸው አይታችኋል። ፀጉራቸው አጭር ሆኖ በአጭር ሰዓት ረጅም ሆኖ እያያችሁ ነው ማለት ነውና ያበዛል፣ ያረዝማል የካሮት ቅባት ማለት ነውና አሁን ማሳያችሁ ምንድነው የካሮት ቅባት በቤታችን እንዴት አድርገን እንደምናዘጋጅ ነው። የካሮት ውሃ ደግሞ ቀላል ነው። ዝም ብዬ በቃል እነግራችኋለሁ ቪዲዮ ባልሰራም ማለት ነውና አሁን ዛሬ ማሳያችሁ ምንድነው የካሮት ዘይት እና ካሮቱን እና ዘይቱን የምግብ ዘይት አድርጌ ባንድ አድርጌ እንዴት አድርጌ አዘጋጅቼ በምንፈልገው ሰዓት አስቀምጠን መጠቀም እንዳለብን አሳያችኋለሁ። ከመጀመሪያው እስከ መጨረሻው ድረስ አብራችሁ የተከታተሉ ሳትሰለቹ ማለት ነው። እንግዲህ ወደ አሰራሩ እንሄዳለን ማለት ነው። እሺ እዚህ ጋር ካሮት እና ዘይቱን አለኝ። ይሄንን በመፈቅፈቂያ ፍቅፍቅ እናደርገዋለን ማለት ነው። ካሮቱን የምንፈልገውን ያክል እንግዲህ እኔ ያዘጋጀሁት 2 ነው። እናንተ እንግዲህ የሚበቃችሁን ያክል እናንተ ታውቃላችሁ። አንድም ሆነ ወይ 2ም በዚህ መልኩ ፍቅፍቃችሁ ታስቀምጡታላችሁ ማለት ነው። በዚህ ጋር ፍቅፍቃችሁ እንዴት አድርጋችሁ ፍቅፍቃችሁ ካበቃችሁ በኋላ የምትፈልጉት የምታንተከትኩበትን ዘይቱን ጨምራችሁ የምታንተከትኩበትን የምትጥዱትን ድስት ማለት ነው። መጠኗን ቀለል ያለች አነስ ያለችን ብትሆን ችግር የለውም። እሷ ውስጥ ተጨምሩና ድስታችሁ ውስጥ ተጨምሩና ዘይታችሁን ትጨምራላችሁ ወይንም ደግሞ የምግብ ዘይታችሁን ትጨምራላችሁ ማለት ነው። እንግዲህ እኔ ጨምሬ ላሳያችሁ ማለት ነው። እዚች ጋር እቺን የመሰለች አለችኝ ብረት ድስት አነስ ያለች ማለት ነው። ቀለል ያለች ናት። እዚህ ውስጥ ጨምራለሁ ካሮቱን በዚህ መልኩ ካሮቱን ጨምራለሁኝ ማለት ነው። ከዛ ቀጥዬ ደግሞ ዘይቱን እጨምራለሁ ማለት ነው። እናንተ ዘይቱን ከሌላችሁ የምግብ ዘይት መጠቀም ትችላላችሁ ማለት ነው። ምክንያቱም ከእንትኑ ጋር ከካሮት ጋር ሲንተከተክ ያው ነው የሚሆነው ማለት ነውና ይሄ ዘይቱን አለኝ። ይሄን ዘይቱን እንጨምራለሁኝ ማለት ነው። ዘይቱንን በዚህ መልኩ ካደረኩኝ በኋላ ደግሞ ያው ዘይቱን ትንሽ ስለሆነ ስለማይበቃኝ ያው ለቤት ማስተረፍ ስላለብኝ ማለት ነውና የምግብ ዘይት ደግሞ ጨምርበታለሁኝ ማለት ነው። ምክንያቱም ካሮቱ ጋር እኩል መሆን አለበት ማለት ነው። ዘይቱ ከካሮቱ ጋር እኩል ወይንም ደግሞ ትንሽ በለጥ ማለት አለበት ማለት ነው። ከዛ በዚህ መልኩ ካረኩኝ በኋላ እጨምርበታለሁኝ ዘይቱን አልበቃኝም። እሳታችንን ለኩሳለን ማለት ነው። ምን አባቱ ሆኖ ነው ደግሞ ጋዙ?
እሺ በዚህ መልኩ ለ5 ወይም ለ10 ደቂቃ ያክል ተንተከትኩታላችሁ ማለት ነው። እሳቱን ጨመር አደርግበታለሁኝ እስከሚፈላ ድረስ ማለት ነው። ከፈላ በኋላ እሳቱን ቀንሰዋለሁኝ ማለት ነው። በዚህ መልኩ ጀምሯል መፍላት ጀምሯል ማለት ነው። አያችሁት? በዚህ መልኩ ይንተከተካል ማለት ነው። በደንብ ይፈላል። ይንተከተካል ምንድነው እንዳትሉኝ ይፈላል ማለት ነው። እንግዲህ የራሳችን ቋንቋ ስለሚለያይ ማለት ነው። በዚህ መልኩ ካፈላን በኋላ ይሄ እንግዲህ ዘይቱንና የምግብ ዘይት የካሮቱን ማለት ነው 3 ነገሮች ናቸው። እንግዲህ እንደዛ አድርጌማ እያፈላሁት ያለሁት አያችሁት? ከለሩ ራሱ እንዴት እንትን እንደሚል የሆነ ብርቱካናማ ከለር ይሆናል ማለት ነው። በዚህ መልኩ ለ5 ደቂቃ ወይንም ደግሞ ለ10 ደቂቃ ማፍላት ትችላላችሁ። እንደዛ አድርጋችሁ ካፈላችሁ በኋላ እስከሚበርድ ድረስ እዛው ውስጥ ትተውታላችሁ ማለት ነው። እንደዛ አንተክተካችሁ ስትጨርሱ እስከሚበርድ ድረስ ቅዝቅዝ እስከሚል ድረስ እዛው ድስቱ ውስጥ ታስቀምጡታላችሁ ማለት ነው። በደንብ ይዋሃዳል እንደዚህ ሲፈላ ማለት ነው። ከዛ እንደዚህ ከሆነላችሁ በኋላ ከበረደ በኋላ እሳቱን አጥፍታችሁ ከበረደላችሁ በኋላ በማጽለያ ታጸሉና በምትፈልጉት እቃ ውስጥ ታስቀምጡና በፈለጋችሁበት ሰዓት ታጥባችሁም ስታበቁ ሆነ ከመታጠባችሁም በፊት ሆነ እንደ ማንኛውም ቅባት መጠቀም ነው ማለት ነው። በጣም አሪፍ ነው። ፀጉር ያዳብራል። ከለሩ ራሱ በጣም ያምራል ፀጉራችን ማለት ነው። እንዲሁም ደግሞ የሚበጣጠሰው የሚወጣው ያቆማል። ድብር ነው ፍፍት ነው የሚለው ፀጉራችን ማለት ነው። እና የካሮት ዘይት በቤታችን አሰራሩ ይሄ ነው። ከዘይቱን ጋር እንደዛ አድርጋችሁ ማዘጋጀት ትችላላችሁ ማለት ነው። በውሃው ብቻ ደግሞ ታጥባችሁ ታበቁ መጨረሻ ላይ ውሃው ለለቅ ብላችሁ መውጣት ከፈለጋችሁ የካሮቱን ውሃ ለማዘጋጀት ካሮቱን እንደፈቀፈቁት አድርጋችሁ ትፈቀፍቃላችሁ። የምትፈልጉትን ያክል መጠን ውሃ ትጨምራላችሁ። ከካሮቱ በለጥ አድርጋችሁ ማለት ነው። ከዛ ሲበርድ አጥፍታችሁ ታጥባችሁ ስታበቁ መጨረሻ ላይ በካሮቱ ውሃ ለቅለቅ ብላችሁ መውጣት ነው። አሁን እንግዲህ እሳቴን አጠፋሁኝ እኔ በቅቶታል ማለት ነው። በዚህ መልኩ ተንተክትኮ በቃው። አሁን እንግዲህ አስቀምጠዋለሁኝ እንዲበርድልኝ ከድኜ አስቀምጠዋለሁኝ ማለት ነው። እንግዲህ የካሮት ዘይት በቤታችን ውስጥ አዘገጃጀቱን በደንብ አድርጌ አሳይቻችኋለሁ ብዬ ተስፋ አደርጋለሁ። ቪዲዮውን አይታችሁ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ሼር ላይክ እያደረጋችሁ ቤተሰብ ሆኑ ላለሁኝ ወዶችዬ። ያው በሌላ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ። ወዳችኋለሁኝ እያልኩኝ እስከዛው ደህና ሁኑ። እንደዚህ ገጥማችሁ ማስቀመጥ ትችላላችሁ እስከሚበርድላችሁ ማለት ነው። እኔ አሁን እንግዲህ እስከሚበርድ አስቀምጠዋለሁ። ከዛ በፈለኩበት ሰዓት እንደ ማንኛውም ቅባት ተጠቀመዋለሁ ማለት ነው።